ጠይቀሻታል። ነገር ግን ሚዲያ ላይ እኮ ያወራችው አንቺም እኮ በጎን ለሷ ልጠይቃቸው እኔም ልስራ የሚል ሀሳብ ጠይቀሻት አይደለም ይህንን ጥያቄ ጠየቅሽው። እሷ ሳሰማ አይደለ ሰዎቹን ያናገርሽው እንዴ ማሬ? አሁን ለምሳሌ እኔ ስራ ለመስራት ከሆነ ወይም ደግሞ ነገር ከሆነ ለምን እኔና አንቺ እንደዚህ አድርገን አንሰራም ብዬ ዋናዋን ጠይቄ ከሆነ ልክ ነሽ። ግን አንቺ ከሴትዮዋ ስልኩን ተቀብለሻት ቀጥታ ከሰዎቹ ጋር ነው ዲል ልታደርጊ የፈለግሽው፣ ልታናገር የፈለግሽው። ስለዚህ ራስ ወዳድ ስለሆንሽ ነው የሌላ እንጀራ ይሆናል ስላሳሽ ነው እንጂ አይደረግም። ይደረጋል እንደ ቤተሰብ ይባላል። ጋይስ እንደዛ ይባላል። ንገሩኝ። ይባላል እንደዛ አስረዱኝ ጋይስ። ይባላል ወይ? አንድ ሰው በክብር እኔ ጋር መጥቶ ስልክ ቁጥራቸውን ስጡኝ ብሎ ጠይቆ የዛ ስራ አምባሳደር እኔ ሁኜ ያንን ስራ የምሰራ ልጅ መሆኔ ታውቆ ከዛም በኋላ እኔ ደግሞ ለስራ ሳይሆን ያው ሊያዙ ነው ብዬ ስልክ ቁጥር ሰጥቼ አናግሯቸው ብዬ እነዛ ሰዎች ለምን እንደዚህ እኔና እናንተ ለምን እንደዚህ አናረግም? እኔ ብዙ ተመልካች ስላለኝ ሰዎች ስለሚያዩ እኔ ለምን አንድ ሰዓት ሰራላችሁም ይሄን ነገር ብዬ እንደ ሀሳብ ከጠየኳችሁ ያቺ ልጅ ሚዲያ ላይ ወጥታ አታውራው? ጥፋት ነው ጋይስ፣ ጥፋት ነው። የማን ነው ጥፋቱ? ምክንያቱም የማታወራው እኮ ከእሷ ጋር ዲል ብታደርግ ኖሮ ነበረ ይህን ነገር የማታወራው። ነገር ግን ከእሷ ጋር ሄድ ወደ ያላወራችሁ ቀጥታ ከሰዎቹ ጋር ሄድ ወደ ያወራችሁ። ያ ወሬ ደግሞ ልጅቷ ጋር ደረሰ። ልጅቷ ደግሞ ያላት ምንድን ነው መጠቀሟ ሚዲያ ላይ ነው። ሚዲያ ላይ የተደረሰባትን ነገር መናገር ነው። ስለዚህም ጥፋት ሰሻል እንደ ጥፋት ነው ያጠፋሽው። ይቅርታ መጠየቅ ይሻላል እንጂ ለምን ቪዲዮውን ሰራችልኝ ቪዲዮውን አጥፊ ምናምን ማለት አይጠበቅብሽም። አልገባንም እኮ ኦኬ። እሺ አልገባችሁም ጋይስ? ላስረዳችሁ ምን እንደሆነ ልንገራችሁ። አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ። ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሊብ ማናት የእንትና ናት። የሰውን ጥሩልኝ የማጠግቦ የማንችሎትና አወቃቸት በጣም ደስ ብለኝ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉት ሰዎች መካከል አንዷም እኔ ነኝ እውነት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማልወድ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ወይ እራሳቸው አላስገባሁም። ዛሬ ራሱ ገንዘብ ነው አይቀርም አሁን አስገባለሁ። እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም? እኔ ለምን ይህንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋል። ሰዎቹ ደግሞ ደውለው ለዝችኛዋ ቲክቶከር ይነግሯታል። ይችኛዋ ቲክቶከር ደግሞ ወጥታ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ኢትዮያ ትመጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰሪልኛለች ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል። ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው። አንቺ እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጥታ ተናገረች። ትክክል ናት። ከዛም ከተናገረች በኋላ ደግሞ አሁን ሚዲያ ላይ ወጥተሽ ቪዲዮውን አጥፊ ማሪ ካፈሩ አይመልሰኝ ነው ትእዛዙ የሚናቅ ነው እንደ ቪዲዮውን አጥፊ ይታስቁኝ አላችሁ። አሁን ገባችሁ? አሁን ተረዳችሁ? ላይክ ያደርጋችሁ። በጣም ብዙ ወሬ የምናወራው ዛሬ በጣም ብዙ ዱባይ እንገባለን። ጋይስ ዱባዮች በሾርኔ የዱባይ እንዳይነጋገሩ አድርጓቸዋል። ጋይስ ስም አይጠራሩም። በሾርኔ እየተጨፋጨፉ ነው። እየጨፋጨፉ ነው። እኛም ጠራልና ስም ጋይስ እኛም እንድጥራቸዋ ምን አገባል? እነሱ በሾርኔ ይተሰራል።
እሺ ቆሎ ያምራል። እንደዛ አትሁኑ ነው። ሌሎቻችሁም በጣም ብዙ ተከታይ ያለን ብዙ አድናቂ ያለን ብዙ ሰው ያይናል ብላችሁ ሌላው የሚሰራውን ስራ አትመኙ። በራሳችሁ ጥራችሁ ግራችሁ የራሳችሁን ነገር ይዛችሁ እናንተኑ ለግብዣም ለጥሪ የሚያደርጓችሁ እንጂ ጓደኛችሁ ወይ ደግሞ አንዷ ኢንፍሉዌንሰር የሰራችሁን ስራ እኔ እሰራዋለሁ ብላችሁ አትመኙ ነው። አትጠይቁ ነው። በጎን በኩል አንቺ 1 ሚሊዮን ፎሎወር ስላለሽ እችኛ 100,000 ፎሎወር ስላላት ልዩነት የላችሁ። አንቺም እሷ ሚዲያ ላይ ነው የምትሰሩት። ተመልካች ጋር ይደርሳል፣ ተመልካች ያየኛል፣ እኔን ሰዎች ስለሚያውቁኝ የሚባል ነገር የለም። እንደዛ ማለት እኮ የዚችን እንጀራ መዝጋት ነው። አሁን ባለቤቶቹ ያልተማሩ ቢሆኑ አንቺ ብዙ ተከታይ ስላለሽ ልክ ነሽ በቃ ይቅርብን ብለው አንቺን ነበር የሚያሰሩሽ። ይህን ስታደርግ ግን ከአንቺ ጋር ዲል አላደረገችም፣ አላወራችም። አሁን ስለ እውነት ነው እያወራን ያለ ነው። ስለ እውነት የሚያወራ መቼ ሚዲያ ላይ አይወደድም። እውነታውን እየተናገርን ያለ ነው፣ አይደረግም። ከዛም ድጋሚ መጥሽ ደግሞ ቪዲዮውን አጥፊልኝ፣ ስምሽን አልጠራች ለምን ታጠፋ እንዴ? ስራሽን አንቺ ታውቂያለሽ። እናንተ ዱባይ ሀዊ የምትባል ልጃለች። ሀዊ ናት ጋይስ፣ ሂዊ። እኔ በነገራችን ላይ ዱባይ ካሉ ልጆች እንትና ማነሱ ወይ ስማጥሮ አሉ ዱባይ ካሉ ሴቶች እንስቶች ማለት ነው። በቃ ማለት እንትን ለመስራት የሚፈልጉ ልጆች አሉ፣ የተወሰኑ ልጆች ብዬ የምጠራቸው ልጆች እና ሪም ጎልድ እንዳለችው ነው ማለት ነው። እና እቺ ሀው ምትባሪ በጣም ነው የምወዳት። ገብርኤልን በጣም ነው የምወዳት። አላውቅም ለምን እንደምወዳት፣ በቃ ደስ ትለኛለች። የምታወራው ነገር ግልጽ የሆነ ገና ልጅ እኮ ናት፣ ግን የእናትነት እንትን አላት፣ የእናትነት መልክት አላት ሁሌ በምትሰራው ቪዲዮ ማለት ነው። እንደ እናት ነው የምትናገረው እና ንግግሯን በጣም ነው የምትለው። በነገራችን ላይ ገብርኤል ምስክሬ ነው የምላችሁ። እንደ እናት ሚዲያ ላይ ስታወራ ልጅ ናት፣ ስታወራ እንደ እናት ነው። በቃ የእናት መልክት ነው። ስቆጧ፣ ንግግሯ፣ በባሏ ስትናገሯት ምናምን የምትመልስላችሁ ነገር የእናትነት ነገር አላት እና በጣም ነው የምወዳት። እና ይመስለኛል ዱባይ ላይ ታሪኩ እንዴት እንደሚጀምር ልንገራችሁ። ዱባይ ላይ ቢዝነስ ከጀመሩ ሰዎች መካከል ግንባር ቀደም የመጀመሪያዋ ማናት? እቺ እውነታችን ማን? ሀዊ ሽፎኑ ምኑን ብትሉ፣ ቅመማ ቅመሙንም ብትሉ፣ አበሻ ቀሚሱንም ብትሉ የምትሰራው እሷ ናት አሉ። ይገርማቸዋል አሉ አይደለ? እነዛ እነ ጎጠኞች፣ እነዛ እነ ስም አይጠሬ፣ እነዛ አወቃቸዋቸው ጋይስ። ብዙ ነው ተሰባስበው እኛንን ዱባይን የምናስተዳድረው የሚሉት የዱባይ አምባሳደር ነን የሚሉት ሶሻል ሚዲያ ላይ የሆነ ወቅት እኛ ካልን አልን ነው፣ ታሰሩ ካልን ይታሰራሉ፣ እንትን ካለች ከጠገበች እንደዚህ ምናምን የሚሉት አወቃቸዋቸው። እነዛ ማህበሮች፣ እነዛ ነጉጠኛ ማህበሮች እኔማ እንደዚህ አይቻቸው አይመቹኝ። ገብርኤልን አይመቹኝ፣ ሁሌ ነው የምላቸው አይመቹኝም። እናሱ ማህበሮች ማለት ነው ሾካቦች ነው የሚወስዱሳቸው። የሆኑ አሉባልተኛ አሉባልተኛ ትላላችሁ። እኔማ ምን አሉባልተኛ ነኝ? እዚህ አደባባይ ላይ መጥቼ ነው የማወራላችሁ። ቱስቱስቱስቱስ ደግሞ ቱስቱስቱስ እንደሚሉ አየናቸው። ቱስቱስቱስ እንደሚወዱ ማለት ቱስቱሶች ነገር ናቸው። እና የሀገሬ ልጆች ይች ልጅ ለምን እንደተያያዙ ግን እኔ መላምት ስመታ አለች። ደግሞ አንድ የባህላብት እዛ ባለሀብት ሱቅ ያለው ልጅ የእሱ ባለቤት የዚች ልጅ ወዳጅ ናት። የዚህ ልጅ ወዳጅ ናት። የማን? የሀዊ ዲዛይን ሀዊ ናት። ጋይስ ስሙ ሀዊ፣ የሀዊ ጓደኛ ናት። እነዛ ደግሞ አይፈልጉም። ሚዲያውንም መቆጣጠር ነው የሚፈልጉት፣ መታየት ነው የሚፈልጉት። እነሱ ትክክል ናቸው። እነ ትክክል እነሱ ቤት ይበዛል። እነ ትክክል በላሱ በቀጭኑ በምኑ እዛ ቤት በደንብ ነው የሚበዙት። እና እነ ትክክል እችኛዋ የዚህ ሰውዬ ሚስት ጓደኛ ናት። አብረው ነው በጣም ነው የሚሰሩት። ስለዚህ በምንድን ነው አድርገው ማጥፋት የሚፈልጉት? በሆነ ነገር አድርገው ነቋቅሮ ልጅቷን አቀውሰው ልክ እንደዛችኛ እዚህ ሀገር መታውን ስራ ብር ላኩልኝ እያለች እንደምትለው ልጅ ያቺ ድሯ ማን ነው ስሟ? ባለፈው ዕለት ስታለቅስ የነበረችው ልጅ ጋይስ፣ እንደውም የአረብ ሀገር ጓደኛ አትመኑ ስላችሁ የነበረችው ልጅ ማን ድሮቸው ያቺ ማን ነው ስሟ? ጣፉልኝ። ማን ነው ስሟ? እንደውም እኔ
ልጅቷን ይቅርታ ካላልሽ አንቺ ሁልጊዜ ታለቅሻለሽ አልኳት። በነገራችን ላይ የሚያማምሩ ሲኒዎችን የምትልክልኝ ሊሊ የቤት ዕቃ ነው። ከፈለጋችሁ ማዘዝ ትችላላችሁ። አሁንም ለድጋሚ አዲስ ሲኒ መርጣ ልካልኛለች። እከፍተዋለሁ ጋይስ። ይሄኛው ስላለ ነው። ማነው ስሟ? አይደለችም ያችኛዋ ባል ምናምን ዱባይ ላይ እነዚህ እነ ዳጣ ምናምን ሚዜ ሆነው የሰው ሚስት ልጅቷ እናንተ ሾርት ሜሞሪ በማል አስታውሳችሁ ልንገራችሁ። ያቺ እንትና ስሟ ማን ነበረ? እንደውም ዱባይ ላይ ድል ባለ ሰርግ ሚስትየዋ 2 ልጅ ይዛ እያለቀሰች ስቅስቅ ብላ እያለቀሰች፣ ከዛ ሚዲያ ላይ እነ ዳጣ ማለት ነው ሚዜ ሆነው ደግሰው ዱባይ አዳራሽ ተከራይተው ለለለለለ ብለው ቬሎ አልብሰው ተሰባስበው ቀይ ወጥ አልጫ ሰርተው ጥብሳ ጥብስ ሰርተው ሩዝ ብሪያኒ ምናምን ሰርተው ደግሰው ከዛም የዳሯት ሚስት ደግሞ ሚዲያ ላይ መታ እየዬ ልጆቼን የማበላቸው አጥቼ እሱ ተሞሸረ ብላ ስታለቅስ ሲያላግጡባት ሲሰድቧት የነበረችው አስታወሳችሁ? ሙሽሯ ማለት ነው የእሷ ጓደኛ የነበረችው። እነሱ ግሩፕ ጤና ያላቸውን ብዬ ስናገር ሰድቡ ነበረ። ምክንያቱም ያው ሚዲያ ላይ ጋይስ በግ ይበዛል ታውቃላችሁ። እና እኔ ከመጀመሪያ የምጀምረው የምቃወማቸው በእነሱ ምክንያት ነው፣ በዛች ልጅ ምክንያት ነው። በዛች ምስኪን በዛች እንባ በዛች ልጆች ይዛ ራቤን ቢራ ሚዲያ ላይ መታ ስታለቅስ በህብረት ሲሰድቧት የነበሩ አረሳላችሁ እነሱ ማለት ነው። እችኛዋም ልጅ ያቺ የምትባለዋም ልጅ በፊት ዱባይ ላይ ቢዝነስ ነበር የምትሰራው ጋይስ። ከቢዝነሱ ውጭ አድርጓት ኢትዮጵያ አስመጥተዋት አሁን አሞኛል ብር ላኩልኝ፣ ብር ካላኩላት ሚዲያ ላይ መታየዬ ትላለች። ለዚህ ሁሉ ህይወቷ መሰነቃቀል ምክንያት ግን ዛሬም እነሱ ህብረትና ማህበር ስላላቸው እንዲያርገሻል ተባብሎ ስለሚደጋገፉ ልጅቷ እውነቷ ተደብቋል። በነገራችን ላይ ከምትሰራበት ሀገር ከዱባይ አስወጥተው እዚህ ኢትዮጵያ አስመጥተው እነሱ ሲፈልጉ አስባችኋል? ደውላችሁ ስታለቅሱ አሞኛል የህክምና ብር የለኝም፣ በቃ 50 ሺህ ብር ይላክልሻል፣ ዝም በይ። አይ ሚዲያ ላይ ልምጣና ጎፈንድሚ ይስጡኝ፣ አይ እንዳትጠይቂ እነሱ የሚያንቀሳቅሷት ማለት ነው። በሰራችሁ ግፍ ነው የተቀጣችሁ። በነገራችን ላይ ወጥተሽ ያችን ሚስትን ይቅርታ ካላልሽ አሁንም እንባሽን አታቆሚ። ወጥተሽ ልጅቷን የትም ፈልገሽ እግሯ ላይ ወድቀሽ አፉ በይኝ ብለሽ እሷ አፉ ካላለችሽ ነገም ከነገ ወዲያም ይቀጥላል። ምክንያቱም ለሌሎቻችሁም ትምህርት ነው። ሚስትን ደም እንባ አስለቅሳችሁ ምንድነው የሚባል አስከፍታችሁ ሚዲያ ላይ ፈልሰስ ብዬ እኖራለሁ ብለሽ ካሰብሽ ትታወቂያለሽ፣ አትኖሪም ማሬ። ስለዚህም አሁንም እነሱ ሳይሆን ያችን ሚስት ይቅርታ ጠይቂ። እሷን ከጥቅም ውጭ አወጧት። ከዛም እነሱ ቢዝነሱን ተቆጣጠሩት ማለት ነው። ከዛም እችኛው አሁን ሀዊ የምትባለው የዚህ ሰውዬ ጓደኛ ናት። ወዬ እሺ ይጅላል እና የዚችኛ እጣ ፋንታ ምንድነው አሁን ሆነው ቢዝነሱ ዱባይ ላይ ማንራን እያደረገው ነው። ከነዛ ያው ኦንላይን እዛ ቁጭ ብለው እነ በጎችን እየሰበሰቡ እና ውሰዱ ይላሉ። ጋይስ 1000 ድራም ነው 2000 ድራም ነው። ሴትዮ ጎንበስ ብለሽ ሂጂ እንዳትታይ፣ ደግሞ ሌትሽና ዘንት እንዳይሉሽ እና በመጀመሪያ ደረጃ ጋይስ እኔ በጣም ምናቸውን ነው መስቀል ላጫውታችሁ። ከመጀመሪያው ጀምሮ እነዚህ ሰዎች በመጀመሪያ ደረጃ የአረብ ሀገር ልጅ ሽሮ በርበሬ ሊያምራት አይደለም አረብ ሀገር ሄደችው። ያምራታል፣ ኢትዮጵያዊ ናት። የስ እንዴት ያምራትም ያምራታል። አላማቸውን ግን የሚያዘነጉት ሱቅ በደረቴ የከፍቱና ዱባይ ላይ እዛ በርበሬያቸውን የሚጣቸውን የሰበሰቡና ነይ ይላክልሻል፣ በርበሬ ይላክልሻል እየበላች ብሯን እንዳታስቀምጥ ልጅቷን ላይፏን እንዳትቀይር ያደርጋሉ። ይሄ እንኳን አይገባቸውም። ዥሮ ትኩስ ገብቷል የእናት እጅ የተዳጣ የኔ ፍቅር። እስከዛም ስደት ስራ እና ገንዘብ አጠራቅሞ ወደ ሀገር መመለስ ይቀርና ቁጭ ብላ ማዳም ቤት እየበላች በርበሬ ቀይ ወጧና ልጇን እየበላች አለሟን ትረሳዋለች። ሲያምራት በርበሬ ታዛለች። ከደካ 2000 የሚሆን ከ1000 ድርሃሟ ላይ እየቆረጠች ትልካለች። ብሩ አይበረክትም። ከዛም በጎን በኩል ጊፍትም አለ ይሰጣል፣ እጣም አለ ይቆረጣል። ምን ይላል? ኑ በርበሬ ገብቷል፣ ኑ የማዳም ቤት ልጆች ኑ። እሺ መጥቷል በርበሬ፣ የት ነው የጋለም ነው የምንድን ነው እየተባባሉ እዛ ኦንላይን ላይ ያጭኗቸዋል። ቢያንስ የአረብ ሀገር ልጆች ሰፖርት የሚያደርጉ እንስቶች ቢሆኑ ኑሮ እነዚህ ሴቶች
በመጀመሪያ ደረጃ በውጭ የሚኖር ወይዬ ልጄ መጠቀስ አንዲት ወይ ይመጡና እኛ የአረብ ሀገር ልጆች እየረዳን ያለን እናቶች ነን፣ እንስቶች ነን፣ ባለሱቆች ለአረብ ሀገር ልጆች እየረዳን ነው ምናምን። የመጡትን በአጠቃላይ እኮ ጋይስ ወር ላይ የሚያጠራቅሙት ደመወዝ ወፍ የላቸውም እኮ ጌታን ነው የምላቸው። በተለይ ዱባይ ያሉት እነዚህ ማዳም ቤት የሚሰሩት አሁን ላይ የላቸውም። ምክንያቱም በርበሬ መጥቷል፣ ዶሮ መጥቷል፣ የወረደበት ቲክቶክ አለ፣ ገዛች ከሌ ይባላል። ቢያንስ አትግዙ የሚሏቸው የሉም። እናንተ አሁን የማዳም ልጆች ስለሆናችሁ ከሀገራችሁ አስመጡ ወይ ደግሞ እንደዚህ ተቆጥቡ ምናምን የለም። ትኩስ የገባ አለ። የአረብ ሀገር ሴቶች ድምፅ ነን። ልብ እያረጓችሁ ወይ ምን ሶሪ እና ከዛም ልንገራችሁ መተደራጅተው የአረብ ሀገር ሴት ልጆችን እየረዳን ይላሉ። ከዛስ ደግሞ ከማዳባቸው ጋር ሲጣሉ ትምህርቴን ቀይሩ ሳትጠፋ ስለሆነ ውድ ስለሆነ እንትን ስለሆነ ያጠፏል። ከዛስ ከአረብ ሀገር ከማዳም ቤቶች ጋር ሲጣሉ ጨርቅ ሰጪኝ ጉርቴ ከማዳም ቤት ጋር ሲጣሉ ከማዳም ጋር ሲጣሉ ከዛ ሰው ቤት ሲያስቀይሯቸው ምንም ያልገባቸው እነዚህ በጨጪዎች ማለት ነው። ልንገራችሁ ምን ያደረጓቸው? እከሌ ጋር ደውይላት፣ እከሌ መታ ትወስድሻለች፣ እከሌ ጋር ደውይላት፣ እከሌ ታስቀይርሻለች። ከዛም እነዚህ በጎቹ ማለት ነው ምን ይላሉ? አሁን ምስኪን እኮ ናት፣ እኛ ለእኛ ለአረብ ሀገር ልጅ ድምፅ ትሆናለች፣ ትደርስልናለች። ማሪ ልክ እኮ ወደ ሌላ ቤት ሲቀይሩ እኮ የደላላ ብር ይቀበላሉ። ይቀበሏቸው ሳይቀበሉ በነፃ የታክሲ አውጥታ በሰው ሀገር ላይ ያውም በዱባይ ላይፍ ያውም በዱባይ ታክሲ ውድነት በነፃ አንቺን አትረዳሽም። አዲስ ሰራተኛ ናት ብላ ቢሮ ስትልክሽ የደላላ ይታሰብሽ። ስለዚህ ልብ ብርታት ትሰጥሻለች፣ ታበረታታሻለች። ምክንያቱም ካልተመቸሽ ቤት መቀየር እንደምትችይ መለወጥ እንደምትችይ ምናምን ማንም ማዳም አንቺን ማዘዝ በመጀመሪያ ደረጃ ማዳም ቤት ታዘሽ ነው የምትኖሪ። እሱን ትዘነጉታላችሁ። ሶሻል ሚዲያ ላይ ተጥላችሁ ስለምትሉ ልብ ይሰማችኋል። መብታችሁ የት ድረስ እንደሆነ እንኳን አታውቁም። ከዛስ መቀየራችሁ ምናምን እኮ ጥሩ ነው። ጥሩ ሆኖ እኮ ሳለ ምን ያደርጓችኋል መሰላችሁ ጋይስ? 3 ወር ሰርተው 3 ወር ደሞዝ የሚኖራቸው ልጅ እንደ አዲስ ሌላ ቤት ሲገባ እንደ አዲስ ይጀመራል። ምናልባት 15 ቀን ሰርታ ልትቀይር ትችላለች። 15 ቀን ሰርታ በነፃ ነው ጉልበቷን አገልግላ የምትወጣው።
እነሱ ጋር ስትመጣ ግን የደላላ ይቀበላሉ እነሱ። ይህንንም አይገባቸውም። እነሱ የሚያስቡት የእነሱ በሚያወሩት ወሬና በሚያደርጓቸው በሚረዱት እርዳታ የምር ጊዜያቸውን ሉዝ አድርገው ለእነሱ ዋጋ ከፍለው እየረዷቸው እንደሆነ አድርገው ነው የሚያስቡት፣ ሞኝ ስለሆኑ። ከዛ እነሱ ቤት በቀየሩ ቁጥር አንደኛ ነገር ጊዜ ይብላቸው 3 ወር ሰርታ የምታገኘውን ብር አንድ ወር ተቀምጣ ማለት ታጠፋዋለች ብሩ። እንዴት ነው መሰላችሁ? ለምሳሌ 15 ቀን ትሰራለች፣ ምን ወር ልትሰራ ትችላለች፣ ብሩ አይሰጣትም። የደላላ ክፍያ ያለው አልከፍልሽም ውጭ ትላታለች። አንድ ወር የሰራችበትን ጥላ ነው የምትወጣው። አሁንም ሌላ ቤት እንደ አዲስ ይገባሉ። ይሄን አያስቡ። ምክንያቱም ሚዲያ ላይ ተደራጅተዋል፣ ተሰብስበዋል፣ ቁጭ ብለዋል። እኛ እንመጣለን መጣው ቆይ አንዴ ምናምን እየተባባሉ እየሄዱ ምንጭቅ እያደረጉ በኮንትራት ከሄደችበት ቤት እያመጡ እኛ ቢሮ አለ እኛ እንትን እንላለን በእንትናዬ ጋይስ ይሿሿማሉ። የእነዚህ የበጎቹን እድሜ አድርገው ይወስዳሉ፣ ገንዘባቸው አድርገው ይወስዳሉ። በዛ ላይ ደግሞ ተሳዳቢ አድርጓቸዋል። ልክ እንደነሱ ተሳዳቢ አደራጅተው ግሩፕ ላይ ሲለፈልፉ ነው የሚውሉት። ይሄም አልገባቸውም። ሲገባቸው ይገባቸዋል፣ ካልገባቸው እኛ ያገባንም። የምሬ ነው የምልሽ። ከዛም በኋላ ያለቅሳሉ ይመጡና ከዛ እትናዬ እኮ ለእኔ ቁማልኛለች። ማሬ ቁማልሽ አታውቅም፣ ሁነፋፍስ ነው ስለምትጠቀምብሽ ነው የቆመችብሽ የሚመስልሽ። ስታለቅሺ ከዛ ለቅሶሽ እንባሽ ካፈሰሰበት ቤት መታ ስትወስድሽ እንደ እህት ተቆጥታና እንድትሰሪ አድርጋ ሳይሆን የምትመክርሽ መውጣት እንደምትችይና ሌላ ሰው ቤት እንደምትቀይሪ ነው እየነገረችሽ የምታረግሽ። በገንዘብሽን በእድሜሽን ትቀልዳለች። ከዛም የእናንተ ሰፖርተሮች ናቸው። እና ምን ልላችሁ ፈልጌ ነው፣ አሁን እቺ ሀዊ የምትባለው እግዚአብሔር የረድቷት የራሷን እሷ ራስ ቢዝነሱን የጀመረችው። ከዛም በኋላ ምንሆነች በልጅም ተባረከች። ቆንጆ ባል ነው ያላት። እውነቷን ነው። ሚዲያ ላይ ሴቶቹ እሪ ቢሉ ስለምታውቃቸው ነው። ልጁም ወጣት ነው ሲያምር፣ እሷም ደስ የምትል የማትል መጻደቅ የማትል የእናት ወግ ያላት ስነ ስርዓት ያላት ታስታውቃለች። ጋይስ ማርያምን ስታወራም ስትቆጣም ፊት ለፊታችሁ ነው። እኔ አላውቃትም፣ እዚህ ሚዲያ ላይ ነው የማውቃት። አውርቻት እንኳን አላውቅም። ታውቂያታለች እንዳትሉ። ከሚያወሩት አወራር ግን የምታዘባቸው ሰዎች አሉ ሚዲያ ላይ ሳያቸው ሲናገሩ ምናምን የእውነት የሚናገሩና ዝም ብሎ አስመሳይ ሴቶች የምታውቋቸው ሰዎች የሉም? እንደዛ ማለት ነው። እና እቺኛዋ ቤተሰብ ይችኛዋ ከዛ ከባህላችሁ ሚስት ጋር ጓደኛ ናት። አሁን ሰሞኑን ደግሞ ፀጉር ቤት ከፍታለች። ይሄ ከዲኮሩ ከቅመማ ቅመሙ ቤት ውጭ ፀጉር ቤት ከፍታለች። ስለዚህ ምንድነው የዱባይ ህግ ደግሞ ምን አድርጓቸዋል? እንዳትሰዳደቡ፣ ሚዲያ ላይ ወጥታችሁ እንዳትናገሩ፣ እንዳትለፈልፉ ተብለው አፋቸው ተዘግቶባቸዋል። ስለዚህም በሾር ያቺ ትመጣን ያቺ እሳት ናት። ያቺ ዳጣናት ዳጣ የሚሏት ጋይስ ከንግግሯ ታውቃላችሁ። ሳተመለኮት እንደሆነ ስታወራ ይሄ ነገር የጠማ ሴት ነው የምትመስለኝ። ምንም በማያገባት ነው አሁን የምትቀብጠው እና እንደዚህ ነው የምታነፈነፍ ሴት ናት። እንደውም ከዛችኛዋ ያችኛዋ እኔ ቦሳችሁ ነኝ የምትለው ቂጣሟ ሴትዮ እሷ ትሻላለች። ክችኛዋ እሳት ናት እና ጋይስ ልንገራችሁ። ከዛ ይችኛዋ የምሬ ነው የምነግራችሁ። ይችኛዋ አሁን ከእነሱ ተሻለች። እነሱ አሁን ቅመማቸውን እና እዛ ባልትናቸውን እየሸጡ አይደል ያሉት። ይችኛዋ አንድ ስቴፕ ሄደችባቸው። ምን አደረገች? ፀጉር ቤት ከፈተች። አሁን ሰሞኑን ይመረቃል። አይ ቲንክ ፀጉር ቤቱ ማለት ነው። ፀጉር ቤት ይመረቃል። ጋይስ መጧ በጎቿን አደራጅተው በኮመንት እየመጡ ይጽፋሉ። በሾርኔ ምናምን ይናገሯታል። እች ደግሞ አልቻለችም። በአባቴ ከመጣች ጉዳችሁ ነው ዘርግፌ የማወጣው ብላ እሪ እያለች ነው። ሀዊ እሪ ይኸውላችሁ፣ አንድ ነገር ከዚህ በኋላ ካረጋችሁኝ ጉዳችሁ ሀዊዬ ዘርግፊው የኔ እናት ዘርግፊው፣ እንዳትሳቀቂ፣ ስማቸውን አትጥሪ፣ ዘርግፊ። እነዚህ ውርደታሞች እኛ ደግሞ አጣጥመን እናወራለን እንዴ። ዘርግፊ የኔ እናት ዘርግፊ፣ እንደዚህ አጋጭልኝ። ቀንተውብሽ፣ በነገራችን ሀዊ ቀንተውብሽ ነው እመኝኝ። ድሮ ማበሻ ሲያልፍለት ሰው አይወድም። ቀንተውብሽ። ለምን እንደቀኑብሽ ታውቂያለሽ? እነሱ አሁን ቅመማ ቅመማቸው ላይ ናቸው። ቅመማ ቅመማቸው ላይ አንቺ ፀጉር ቤት እንዲህ ማንም ምናምን አናታቸው ላይ ልትቀይሪባቸው ነው። ስለዚህ ያላቸው አማራጭ አንቺን አበሳጭተው ጭንቅላትሽን ፈውዘውሽ ከሚዲያው ከስራሽ እንድትወጪ ነው። አይ እዚሁ ቅመማዬን እየሸጥኩኝ ኦንላይን ላይ ቁጭ ብዬ እቀራለሁ። ኑ በርበሬ ግዙ፣ ኑ ዳጣ ግዙ፣ ኑ ሽፎን ግዙ እያልኩኝ እጠይቃለሁ። ፀጉር ቤት ሂጄ፣ ምክንያቱም ፀጉር ቤት ከሄድሽ ልትዘንጭባቸው ነው ማለት ልትሰሪባቸው ነው፣ እንዲህ ልትይባቸው ነው። እነሱ እዛ ቁጭ ብሎ ተዘፍዝፈው እንደዚህ ሊሉ ነው። ስለዚህም ልበጫችሁ ስለሆነ አሁን በዚህ ጎን መጥተው ያበሳችሻል። እንዳሰሚያቸው የምታውቂ ሚስጥር ካለ ደግሞ ተናገሪ። ዝርግፍ አድርጊ። ምን አባታቸው ዘርግፊ። አሁን ጨዋታቸው ልጅ ስላሰማችሁ ያ ትንሽ እንደምትናገራቸው ስሙ። አሁን ማሪ ብከሽኛል። እሺ ዮኒኮ ተናገረች። ማርያም
የሆነ ተናገረኝ እንዴ ጋይስ ስማት ለምንድነው በ2000 ድርሃም የምትሰሪው? ለምንድነው? ይሄ ማለት እኮ ይሄ ነው። ይሄ ማለት ይሄ ነው ብዬ እጅሽን እያስተምረሽ ታስቼ እኔን ታስሪ እኮ በሰው ምክንያት የለኝም ማሬ አንቺ አስተምረሽ አራች ላይ ወጡብሽ አይደል? አሁን ደግሞ ፀጉር ቤት ስለከፈትሽ ነው። እኔ እነግርሻለሁ። እኔ እዚህ ኢትዮጵያ ሆኜ የምታዘበው እነግርሻለሁ። እኔ እናት ፀጉር ቤት ስለከፈትሽ ስራውን ስራ ላሰራ የለብኝም። ማርያምን የምሬ ነው። እማምላክን የለብኝም። እዚህ ማግኘት ትችያለሽ። ለምንድን ነው ጎረምሶ ሰደበችሽ? ጎረምሶም ሰደበኝ። ጋይስ ፈርዶብኛል። መቼም ጎረምሶም ሰደበኝ። ስንት ቀን አስነባሽ? ስሙ ስንት ቀን ጋይስ። አሁን ዱባይ ላይ ስም ስለማይጠራሩ ይሄ ለዳጣ ነው። ሀዊ ለዳጣ እያለቻት ነው። ስሙ አልቅሻል። ስንት ቀን አስነባሽ? ስንት ቀን ባንቺ አልቅሻለሁ። የዛሬ 3 ዓመት አልቅሻለሁ። ኦኬ፣ በጣም ብዙ ጊዜ አስለቅሰሽኛል። ዝምታ በነገራችን ላይ አንዳንድ ጊዜ ዝምታ ወርቅ ነው። አንዳንድ ጊዜ ዝምታም ደግሞ ፍራቻ የሚመስላቸው ሰዎች አሉ። ያኔ ብዙ ጊዜ ዝም ስትሉ ያኔ እየፈራችሁ ወይ ደግሞ ያ ሰው ከማንም በላይ የሆነ ምናምን ይመስላችኋል። እና ኖ ማንም ማንንም አይፈራም። ሰው ስንት ቀን አስነባሽ ማሬ? አይ ነው እነዚህ ኩሽ ማንኩሾች ሾርኔ የምትናገርበትንስ እሺ ደግሞ ብናለች ቀን ባንቺ አልቅሻለሁ። አሁን ሙዚቃው አሁን የሚገላለጹት በዘፈን ነው። ነገር ብትን እንደው ባይልሽ ምናምን የለም። አፍሽን ከፍተሽ ላይቭሽን ከፍተሽ ተሰብስበሽ ገስት ላይ እንደዚህ ናት ነው እንደዚህ እንትናት እስኪናለ እንደ ባየኛ ሀገር ናት እንደዚህ የለም። ትዘፍኛታለሽ እያልኩሽ ነው። ዘፈን ነገር ጋይስ ቆማ ቅመማ ቤት ነገር ባቲ ነገር ማለት ጀመረች። እች ሞጥማጣ አላክሽልኝም ግን ያዝቼ ልጅቷን እንዳለ እና ምን ልላችሁ ፈልጌ ነው፣ ዱባይ ያላችሁ የማዳም ቅመሞች ወይንም ደግሞ ባልትናዎች ዱባይ የሄድሽው ባልትና ለመምረጥ ሳይሆን ሰርተሽ ወደ ሀገርሽ ለመግባት ነው። ዱባይ ሄድሽው የመጣውን በርበሬ እየቀመሽ ኢትዮጵያ እንዳለው ይሰማኛል እያልሽ እንድትኖሪ ሳይሆን አገርሽ ናፍቆሽ በጉጉት ወደ ሀገርሽ እንድትመለሽ ነው። ከምታገኙ የወር ደመወዝ ላይ በቃ በርበሬው ሚጥሚጣው እንደዚህ ይሁን ይላክልኝ እያልሽ ጊዜሽን ልታቃጤ አይደለም። የመሰለሽ የናፈቅሽን የበላሽ የጠጣሽ የሚመስልሽ ነገ ሀገርሽ ላይ መጥተሽ ዘና ብለሽ ትኖሪያለሽ። እነሱ ቢዝነሳቸውን ነው የሚኖሩት። እናንተ ይኸውላችሁ እነሱ ቢያንስ ታዘው አይደለም የሚኖሩት፣ ሱቅ ውስጥ ነው የሚሰሩት። የራሳቸውን ሱቅ ነው እያንቀሳቀሱ ያሉት። አንቺ ግን አሁንም ሰው ቤት ሰራተኛ ነሽ። ገብቶሻል? የሚጣፍጠውም ያማረሽን የፈለግሽውን ነገር አገርሽ ላይ መጥተሽ ስታደርጊው እንጂ ማዳም ቤት ሹሪሃ ሹሃይዳ እያለች ማዳም እየገላመጠችሽ ሰርተሽ የምትበይው ምግብም አይደለም። እንተዋወቃለን። መቼም የአበሻ ምግብ ሲ ዳየብሬሃ አትልም እፍ ነው የሚሉት። የእኛን ወጥ እኮ ጋይስ ታውቃላችሁ። እፍ ሲያቃጥል በሩን ክፈች እያልኩ እናታችሁ እንደዛ እየተባሽ የምትበይው ምግብ ቢቀር ይሻላል። የዛችም ዳጣ የዝችም ዳጣ በርበሬና ቅመም ይቅርብሽ። ኮንትራታችሁ 2 ዓመት ነው። 2 ዓመታችሁን ጨርሳችሁ ሀገራችሁ መታችሁ በልታችሁ ጠጥታችሁ የምትፈልጉትን አስቤዛ ጭናችሁ ትሄዳላችሁ። ቀላል አይደለም። 10 ድራም 15 ድራም ከምታገኙ ደግሞ ደሞዝሽን መንካት ከጀመርሽ በረከት የለውም። የአረብ ብር መንካት ከተጀመረ ኪዳነ ምሕረትን ጋይስ አይበረክትም። እየተመዘዘ ያልፋል። ታዝባችሁ ታውቃላችሁ? የማዳም ቤት ልጆች እኔ የሚወዳችሁ የማከብራችሁ እናንተ በጎችን አለ እናንተ አትሰሙም። እናንተ ምን ይበላችሁ። እኔ የአረብ ቤት ብር ደሞዝ መጥቶላችሁ ወጥታችሁ ሾፒንግ ካረጋችሁ ሱቅ ከገዛችሁ ከነካችሁት በቃ አለቀ።
በምን እንደሚበዘበዝ በምን እንደሚጠፋ አታውቁም። የአንድ ወር ደሞዙ የለም ተመዞ አልቋል። ስለዚህ አትንኩ ገንዘባችሁ። ቅመማ ቅመሙ የሚቅርባችሁ፣ እዚህ በርበሬያችሁ የሚቅርባችሁ። እስኪ ጋይስ እንዴ አረ በእኛ ጊዜ የለም እኮ እኛ እኮ ጋይስ ይዘን ሄድነውን በርበሬ እኮ ይዘኑ የመጣን ሰዎች እኮ አለን። ምን አይነት ሆዳ እጅ ሊያሾን እያያችሁ በቃ ሆዳሙ ናችሁ። እንደው ሁሉን ጋይስ አረ ተው፣ ሁሉ አማረኝ ገበያ አታምጡ። ይኸውላችሁ ይገርማችኋል። እኔ እኮ ኢትዮጵያ ኦማን እያለው የሀገሬ ልጆች በርበሬው ሲያምረኝ ምኑ ሲያምረኝ የማዳምዬን ቲማቲም ድልቅ አርጌ ዶሬን ቅቅል አርጌ ነው የምበለው። የምን አባሽ በርበሬ ነው ጋይስ? ሲጀምር የሄድኩትን በርበሬ አይበላም ይጣላል። ታስጥለኛለች ሴትዬ ገብርኤልን። ምን እዚህ እኔ ነኝ አደለ ያሳሳትኳችሁ? እኔ ነኝ አደለ ጋይስ ቀይወጥ እያሳዩችሁ ማስናፍቃችሁ? ሰው እንዴት እየበላ ያደገው ነገር ይናፍቀዋል? ጋይስ ሲመቸው ነው የሚናፍቀው። እኔ አሁን ሲመቸኝ ነው ነገር የሚናፍቀኝ። ካልተመቸኝ እግዚአብሔርን አይናፍቀኝም። ምን ሆናችሁ ነው የበርበሬና የሚጥሚጣ አድናቂ ሆናችሁት? ከዛም አለፍ ሲል ሽፎን ትላላችሁ። ደግሞ የት ልትለብሱት ነው ሽፎን? በዱባይ ሙቀት በዱባይ ሀገር ሹፈንሽን አድርገሽ ከሆነ ጊዜ በኋላ ነው ፕሮግራም ያለሽ። ማርዬ አንድ ያሰርትሽ ከሀገርሽ አትሄጂም። ምን አባታችሁ ነው እንደዚህ ቁልትልት የሚያደርጋችሁ? አርፋችሁ ስራችሁን አሰሩ። የሄዳችሁበትን አላማ እንደው ትረሱታላችሁ። ኢጃዛ ቤት ስትሰበሰቡ ሰው ቤት ሰራተኛ እንደሆናችሁ የምሬን እኮ ነው ጋይስ። እናንተ እኮ ስለማይገባችሁ ምን ላድርግ በጎች ታናድዱኛላችሁ። እያናደዳችሁኝ እኮ ነው የምቆጣችሁ ጌታን። ምን ሽፎ እናንተ ቃሊስ በጣም ማን ቤት ወጣሩን ብታ የኢጃዛሽ ቤት ባይጨስስ የኔ ፍቅር ባይጨስስ ቡና ባትጠጡትስ እንዴ? እናንተ ያማችኋል እንዴ? ወደፊት አረጋችሁ አታዩም እንዴ? የአረብ ሀገር እኮ እድሜያችን እንደ ሻማ ቀልጧል። እና እንደዚህ እየቀለድሽበት ነው አማሪ የምታገኙ እነሱ በእናንተ እየተጠቀሙባችሁ ነው። እስማርቱ ነው የሚጠቅማችሁ። ለሀገራችሁ ስትገቡ የምትጠቀሙበት እንደው ገንዘብ ወጥታችሁ ኢጃዛ ቤት ማድረግ እንኳን ብትፈልጉ ወርቅ ግዙ። ሀገራችሁ ስትመጡ አትርፋችሁ ትሸጡታላችሁ። ንጹህ ወርቅ ስለሆነ ማለት ነው። እሱም ታማኝ ነጋዴዎች እንደሪም ካገኛችሁ ወርቅ ግዙ። በተቀረ ይሄ ለሆድና ታይቶ ለሚያልፍ ነገር በእድሜያቸው አትቀልዱ። ሞኝ አትሁኑ። እነሱ በእናንተ ህይወታቸውን እየኖሩባችሁ ነው። አሁን ሚዲያ ላይ ሰው እየኖረች ነው፣ ዩቱብ እየሰራች ማርዬ። እኔ ዩቱብ ላይ የምሰራው እኮ እውነት ነግሬሽ ውሸት ነግሬሽ አይደለም። የሚጠቅምሽን ነው መጥተሽ የምታዳምጪ። ሾካኪት ጊዜሽን የምታጠፊ እኮ ስድብ ያለበት ቦታ ላይ እንዝላል የሆነ ንግግር ያለበት ቦታ ላይ ነው እንጂ የሚጠቅምሽ ቦታ ላይ አትገኝም። ስለዚህ አንዳንዴ አስተውሉ። ጅዝብን ያላችሁት የአሁኖቹማ ቄንጥ አረጋችሁት። ቄንጥ አገር ስትመጪ ማሪ ፊዮሪና ሽፎን ሎሚ ሽፎን እያልሽ እያማረች ደግሞ ሲያምር እኮ በሀገር እኮ ሲያምር ምስድቅድቅ አረብ ሀገር 4 ዓመት ሰርችን የወጣው ያሽፎንሽን አድርገሽ ሚኒቅ ብትይ እራሱ ያምርብሽ። ዱባይ አያምርብሽም። ዱባይ ዘንጠሽ ሚኒቅ አያምርብሽም። ከዛም በኋላ ሐሙስ ትወጫለሽ፣ ዓርብ ኢጃዛሽን ጨርሰሽ ቅዳሜና እሑድ ሳምንት ሙሉ እቃሽን ልታጥቢ፣ ከዛም ታብታብ እያደረግሽ ሶሻል ሚዲያ ላይ ላይፍ የተመቻት ሴት መስለሽ ትኖሪያለሽ። ከዛ ቀይ ወጥ ሲያምርሽ፣ ዶሮ ሲያምርሽ፣ ከዛ ሽዋትን ያመጣሽውን ቀይ ወጥሽን ትሰሪያለሽ፣ ትበያለሽ። በቃ ህይወቴ ነው የሚታይሽ ነው። ነገ ያለው ላይፍ ትዝ አይልሽም። ህይወትሽን እንዴት መቀየር እንዳለብሽ ትዝ አይልሽም። ምን ማድረግ እንዳለብሽ የሚሻለውን ነገር አታስተውይም። ቀይ በአሁኑ ይሄን ያህል ብር አለኝ እንደዚህ ላድርግ እና የሆነ ነገር እንደዚህ ከፍዬ እንደዚህ ላድርግ እንደዚህ አትይም። ምክንያቱም ታመጫዋለሽ፣ ታመነምኛለሽ። ሲነገርሽ አይገባሽም። ሲነገርሽ የምትሰሚውም የምትናገሪውም የምታዳምጪው ምንም ነገር የለሽም። ለራስሽ ነው። ሞኝ አትሁኑ፣ ብልጥ ሁኑ፣ ስማርት ሁኑ። ብትዘንጭም ብትመጻደቂም ብትጮይም በሀገርሽ ያምራል። ሰው ሀገር ላይ ብትጮይ ተበችሶሽ አይደለም ብዙ ነገር ያስጨንቅሻል፣ ይታወቃል። ውጭ ሀገር ያለት መብት አለኝ። መብቱ አይደለም ዋናው። ሰው የሚፈልገውን ኑሮ ካልኖረ መብቱ ምን ዋጋ አለ? የምትፈልጊውን ኑሮ መኖር አለብሽ። የምትመኙን ህይወት መኖር አለብሽ። በተቀረ የማንንም ባልትና ቀማሽ አትሁኚ። የሄድሽው ማዳም ቤት እቃሽን አጥበሽ ሽንት ቤትሽን አጥበሽ ቤትሽን አጥበሽ ፋውያ አድርገሽ ጨርሰሽ ወደ ሀገርሽ ስትመጪ እንጂ ባልትና ልትቀብሽ አይደለም። የእንትና በርበሬ መጣ፣ የእንትና ዳጣ መጣ፣ የእንትና ጨው መጣ፣ የእንትና ሚጥሚጣ መጣ እያለች እዚህ ላያችን ላይ ጊዜያቸው ከዛም ደግሞ እርስ በርሳችሁ የምትመቀያየኙት ነገር ተስማምታችሁ እንኳን የማትሰሩ እርስ በርሳችሁ ድሀ ይለፍለት ይባላል። እውነት እኮ ድሀዎች እኮ ገይስ ምቀኞች እኮ ነን። ቤተሰብ እናቴ ትሙ እርስ በርሳችን እንደው ምን ይሻለናል? አሁን ይቺን ልጅ እንደዚህ ያዟት ገብርኤልን ፀጉር ቤት ስለከፈተች ነው ገይስ። ከእነሱ ቅመማ ቅመም ትችል አንድ ስቴፕ ስለሄደች ሂማኔር ልትቀይርባቸው ስለሆነ
ከአሁኑ ያበሳጩታል። ሀዊ የኔ እናት ደግሞ ዘማሪ ናት፣ ከኦርቶዶክስ እምነት ዘማሪ ነበረች ከዚህ በፊት። የኔ እናት ጸሎት አድርጊ፣ ስገጂ። የእነዚህ መንፈስ በስግደት እና በጸሎት ከሆነ አይቻልም፣ ከባዶች ናቸው። ስገጂ፣ ጸሎትሽን አድርጊ። ኪዳነ ምሕረትን ጋይስ ቀላል ጨረራሞች ናቸው። ጨረራም ታውቃላችሁ። ይሄ ጨረራምነታችሁ ደግሞ ያስታውቅባቸዋል። የሰውን እድገት የሚፈልግ ሰው እንደዚህ አይደለም። እኔ ስለ አረብ ሀገር ልጆች እድገት የምፈልግ ሴት ብሆን፣ እኔ ስለ አረብ ሀገር ልጆች መለወጥ የምፈልግ ሰው ብሆን እረዳሻለሁ እያልኩኝ እሷን መጫወቻና መጠቀሚያ አላረጋትም። ስለማታውቅ እኮ ነው መታ የምትጠቀሚባት። ሞኝ ስለሆነች። ብልጥ ብትወርማ ከኢትዮጵያ ሰው ይመጣል፣ በቃ ይዞልኝ ይምጣ ትላለች። ሞኝ ስለሆነች ነው፣ ጅል ስለሆነች ነው። ከዛም እናንተ ግን ስማርት ናችሁ። ከዛም ረዳናቸው፣ ረድታችኋቸው አታውቁ። ይሄው እያየን አይደል እንዴ? ስንት ቀን ሽንት ቤት አጥባና ስንት ነገር ደክማ ለፍታ የሰጠቻትን ገንዘብ እየተመጻደቀችባት አይደል እንዴ? ይኸው ሰጠዋት እንደዚህ በገዛ ገንዘቧ። ጋይስ እንዴ ገንዘቧም ራሷ ሰጥታ የራሷን ብር ቆጥራ 1 2 3 4 5 6 ወረቀት አሰርልኝ ብላ ሰጥታል። ለመመለስ ምስጥቅድቁስ የሚናቅ ነው እንዴ? ምስጥቅድቅድቅ ብዙ ፍረፍ። እኔ በህግ ከሆነ በዱባይ ህግ ከሆነ የተጠየቀው በየወሩ 100 ድራም እየከፈልኩኝ እንደዚህ ምናምን እያልኩኝ የመልስ ነበረ ምናምን። በሰው ገንዘብ የሀገሬ ልጆች በራሳችሁ ገንዘብ አድረሽ ሽንት ቤት ናማዳም ብለሽ ሶሻል ሚዲያ ላይ ስመጪ ደግሞ ሊያሾ በግ እያለችሽ ያመጣሽውን ገንዘብ ቆጥራ ይሰጣሽ። እኔ ደስ ብዬ ነው እኔ እኮ እነሱን እኔ የወጣሁት ገንዘብ ምናምን ማሪ ልታወጭ መሰለኝ አውጥተሽ ልትጠቀሚ መሰለኝ የገባሽበት። ካሰራሽ ደግሞ ልመልሽ ምንድነው ማስተባበያ ምናምን የምትሰጪው? ሳይገባን ቀርቶ ይመስላችኋል? ይገባናል። የሁሉሽ ነገር ይገባናል። ግን የድሃ እንባና የድሃ አምላክ ደግሞ እንጂ ቀን ይፈርዳል እንዳይመስልሽ። እነዚህ ልጆች ባለማወቅና በሞኝነት በየዋህነት ነው የሚሸወዱት። ሁልጊዜ ሞኝ ስለሆኑ እንጂ ማዳም ቤት ሄዳ በርበሬና ቅመም ልግዛት አትልመጭም ጋይስ። ማዳም ቤት ተቀምጣ በርበሬና ቅመም ልግዛ፣ ቆይ በአሁኑ ዳጣ መጥቷል፣ በአሁኑ ቅመም መጥቷል፣ በአሁኑ ቡና መጥቷል፣ የይርጋ ጨፌ ቡና የእንትን ቡና እያለች ብታት ገዛ ኢጃዛ ቤት ተሰብስባለ የሚተጠጣው ቡና በልጠብቶ ምክረው ሱቢ አብሽር፣ እሺ አይዞሽ የኔ እናት፣ እኔ በጣም ነው የምወድሽ። ጌታ አንቺ ትችያለሽ፣ አታስመስይ ከሌሎቹ። እና ይሄንን ነው የምላችሁ። ዱባዮች በዚህ መልክ ወሬውን አንቺ አውሪ ትላለች ማሪ። ምን ወሬ ነው? የእውነት ነው የታወሩት ወሬ ነው እንዴ እናንተ? እኔ ምን ወሬ አላወሩም። ድሮ ሳውዲ ፀጉር ቤት ነበረ ጋይስ። ሳውዲዎች ድሮ ፀጉር ቤት፣ ከዛ በምን ይቆጥሯቸዋል መሰለች? አሁን አይ ቲንክ ሳውዲዎች አሁን ነቅተዋል። የሳውዲዎቹ ጋይስ ይኸውላችሁ፣ ድሮ ሳውዲ ያስቀኗቸው ነበር። ልንገራችሁ፣ ገብርኤልን ነው የምነግራችሁ። በሰርግ ያስቀኗቸው፣ ባል በማግባት ያስቀኗቸው ነበር ውጭ ያሉ ሴቶች ገብርኤልን ጋይስ። ከዛም ይሰበሰቡና ኢጃዛ ቤት የድሮቹ እኔ በነበርኩበት ሰዓት ነው የምነግራችሁ። ይሰበሰቡና ኢጃዛ ቤት የሳውዲ መንግስት ምን አድርጎ እንደከለከላቸው እግዚአብሔር ይወቅ አላውቅም። አሁን የሉም፣ ጠፍተዋል። ይሰበሰቡና ኢጃዛ ቤት ብልጭ ድርግም ይደረድራሉ። በሃይላንድ የሚጠምቁትን መጠጣቸውን ይሰበስባሉ፣ ይደረድሩታል። ብልጭ ድርግሙ መሬት አይቀራቸውም፣ ዲኮር ያደርጋሉ። አንድ ክፍል ውስጥ 20 ይታጠናሉ። ሰርግ ነው ይላሉ ጋይስ። ማሻላ ከዛስ ማርያ 1 ወር የሰራችውን ብር ታመጣና